እስከዛሬ ድረስ ኃይልህን በነፃነት ስትበትን ነበር። ምናልባትም አስተውለው አታውቅም። ለማይገባው ሰው ምላሽ በሰጠህ ቁጥር፣ ለማይረዱ ሰዎች ራስን ለማስረዳት በደከምክ ቁጥር ከማንነትህ አንድ ትልቁ ቁራጭ እየቆረጥክ እየሰጣቸው ነበር። እነሱም ያንተን ሰላም፣ ክብርና ኃይል ያለ ርህራሄ ወሰዱት። ዛሬ ግን ያ ቀን ያበቃል። ኒኮሎ ማኪያቬሊ ከ500 ዓመት በፊት ያስተማራቸውን ያለ ግጭት ዓለምን የምትገዛባቸው 7 ጥልቅ የኃይል መርሆችን በዝርዝር እናያለን። በተጨማሪም እነዚህ መርሆች የሀገራችን ስኬታማ ሰዎች በሕይወታቸው ውስጥ እንዴት እንደሚጠቀሙባቸው እናያለን። የኃይል መርህ 1 ትኩረትህ የሕይወትህ ትልቁ ካፒታል ነው። Attention is your currency። የመጀመሪያው የኃይል ሕግ ትኩረትህ የሕይወትህ ትልቁ ካፒታል መሆኑን መረዳት ነው። አብዛኛው ሰው ግን ይህንን ውድ ሀብቱን እንደ አሸዋ በከንቱ ይበትነዋል። እስቲ አስበው፣ በማህበራዊ ሚዲያ ላይ አንድ የማታውቀው ሰው ቢሰድብህና ለሰዓታት ስትከራከር ብትውል ምን እየሆነ እንደሆነ ታውቃለህ? ያ ሰው ያንተን ውድ ጊዜ ብቻ ሳይሆን የአእምሮህን ሰላምና የነፍስህን ጉልበት በዝርፊያ ወስዶታል። አንተ እየተከላከልክ ይመስልሃል፣ እውነታው ግን እርቃንህ እየወጣህ ነው። በመንገድ ላይ የሚጮህን እብድ ለማስታገስ ቆመህ መልሰህ ብትጮህ ለጩኸቱ ዕውቅና ሰጠህ ማለት ነው። ያኔ ሳታውቀው ተሸነፍክ፣ ምክንያቱም ወደሱ ዝቅ ብለህ እኩል ሆነሃል። ነገር ግን ጭራሽ እንዳልሰማህና እንዳላየ ሆነ ጉዞህን ብትቀጥል ያ ጩኸት የሚመታ ግድግዳ ያጣል። ባዶነት አግኝቶ ወደ ባለቤቱ ይመልሰዋል። ድምፁ የሚያርፍበት ስላጣ ተተኩሶ ባለቤቱን መልሶ ያስደነግጠዋል። እውነተኛ የኃይል ተጫዋቾች ትኩረታቸውን እንደ ወርቅ በካዝና ውስጥ ይቆልፋሉ። ለማን ምላሽ እንደሚሰጡና ለማን ጀርባቸውን እንደሚሰጡ በጥንቃቄ ይመርጣሉ። ትኩረትህ መቆጠብ ስትጀምር በሕይወትህ ላይ ያለህን ሉዓላዊነት ታውጃለህ። መርህ 2 የዝምታ ኃይል The Strategic Weapon of Silence። ብዙዎች ዝምታን የፍርሃት መሸሸጊያ አድርገው ያስቡታል። ዝምታ ከማንኛውም ጩኸት በላይ የሚያስደነግጥ ድምፅ አልባ መሳሪያ ነው። ዝምታ ለጠላትህ ምንም አይነት መረጃ አይገብርም። በምትናገርበት ቁጥር ድክመትህ ይጋለጣል። በቃላትህ ብዛት እውነተኛ ፍላጎትህ ይነበባል። ሰዎች አንተን የሚገዙበትና የሚቆጣጠሩበትን ስንጥቅ የሚያገኙት በንግግርህ ውስጥ ነው። ዝም ስትል ግን ለማንም የማይበገር ምስጢራዊ ጥቁር ሳጥን ትሆናለህ። ለአንድ አፍታ እስቲ አስበው። በሥራ ቦታ ወይም በንግድ ድርድር ላይ አንድ ሰው አስቸጋሪ ጥያቄ ቢወረውርልህ አትቸኩል፣ ወዲያውኑ መልስ አትስጥ። ይልቁንም ለጥቂት ሰከንዶች ዝም ብለህ በልበ ሙሉነት አይኑን ተመልከተው። ያኔ ያ ሰው በራሱ ጥያቄ መጠራጠር ይጀምራል። በተፈጠረው ዝምታ ይረበሻል። ዝምታ ጠላትን በራሱ ሐሳብ ትርምስ ውስጥ እንዲታነቅ የሚያደርግ ረቂቅ ጥበብ ነው። በተግባር ስንመለከት አትሌት ቀነኒሳ በቀለን ማስታወስ እንችላለን። ቀነኒሳ ከውድድር በፊትም ሆነ በኋላ ብዙ በመናገር ኃይሉን አይበትንም። በውድድር መሃል ያለውን ጫና እና ተጋጣሚዎቹን ትንኮሳ በዝምታና በትኩረት ነው የሚያሸንፈው። ዝምታው ተጋጣሚዎቹን ያስጨንቃቸዋል፣ እሱ ግን የራሱን ፍጥነትና ኃይል ይቆጣጠረዋል። እንዲሁም ሎሬት ጸጋዬ ገብረመድህን በዝምታው ውስጥ ያለውን ታላቅነት ያውቅ ነበር። ዝምታውን እንደ ጥልቅ የሐሳብ ማከማቻ ይጠቀምበትም ነበር። እነዚህ ሰዎች በዝምታቸው ውስጥ የማይደፈር ክብር ነበራቸው። ስለዚህ ዝምታን እንደ አስፈላጊነቱ እንደ ስልታዊ መሳሪያ መጠቀም ይኖርብናል። መርህ 3 ስልታዊ ርቀት The Art of Scarcity። ሁል ጊዜ በየቦታው የምትገኝ ለሁሉም ሰው ጥሪ እሺ የምትልና ለማንም የምትገኝ ከሆንክ ዋጋህ እንደ አየር ተራ ርካሽ ይሆናል። ማኪያቬሊ እንዳለው እውነተኛ ክብር የሚገነባው ከአለመገኘት ነው። እስቲ ይህንን እውነታ አስተውል። በየሱቁና በየመንደሩ የምናገኘው ዕቃ ዋጋው ይረክሳል፣ ማንም አይጓጓለትም። ነገር ግን ሊያልቅ ነው የተባለ ወይም እምብዛም
የማይገኝ ዕቃ ሁሉም ይሻማዋል፣ ለማግኘትም ዋጋ ይከፍላል። አንተም እንደ ቴዲ አፍሮ ብልህ ሁን። ሰዎች በፈለጉ ሰዓት ሁሉ አትገኝ። ለሚያገኙህ ጥቂት ደቂቃዎች ግን ትልቅ ዋጋ እንዲሰጡ ታደርጋቸዋለህ። አለመገኘትህ በአእምሯቸው ውስጥ ያለህን ክብደት ይጨምረዋል። ርቀት ኃይል ነው። ራስህን በመደበቅ ተሰሚነትህን ገንባ። ርቀት በሰዎች ልብ ውስጥ ጉጉት ይፈጥራል። ጉጉት ደግሞ ኃይልና ተሰሚነትን ይወልዳል። ስለዚህ በቀላሉ በየቦታው በመገኘት ማንነትህን አታርክስ። መርህ 4 ችላ ማለት ጥበብ the psychology of ignoring። ሰውን ለመቅጣት የግድ መተናኮስ ወይም መሳደብ አያስፈልግም። ትልቁና የመጨረሻው ቅጣት አለመኖርን ማሳየት ነው። የሰው ልጅ አእምሮ በተፈጥሮ ምክንያትና ውጤትን ይፈልጋል። መልስ ስትነግፈው ግን ያ ያልተዘጋ የሐሳብ ክር አእምሮውን በእሳት ያቃጥለዋል። አንድ መጥፎ የቀድሞ ጓደኛህ ወይም ጠላትህ ሊያቆስልህ ቢሞክር ጥላቻህን እንኳን አታሳየው። ምክንያቱም ጥላቻ ራሱ ቦታ ሰጥተኸዋል የሚል ዕውቅና ነው። ጥላቻ በውስጥ ካለ ያ ሰው አሁንም ያንተን ስሜት የመቆጣጠር ኃይል አለው ማለት ነው። ይልቁንም ገለልተኛ ኒውትራል ሁን፣ እንደሌለ ቁጠረው። ለምሳሌ በስልክ ላይ መጥፎ መልእክት ቢላክልህ በንዴት ብሎክ ለማድረግ አትቸኩል። ብሎክ ማድረግ ራሱ ተርብሻለሁ የሚል መልእክት ነው። ይልቁንም አይታው ዝም በል። መልስ አለመስጠትህ ከማንኛውም ስድብ በላይ ያማል። አንተ ሕይወትን በደስታ ስትመራ እሱ በዝምታ መሃል ለምን ምላሽ አጣው በሚል ጥያቄ ራሱን ይበላል። ሰውን ከሕይወትህ ማውጣት ከመሳደብ በላይ የከፋ ቅጣት ነው። ዝምታህ የእርሱ ማብቂያ ይሆናል።